ሃይ ሰላም ጤና ይስጥልኝ ይሄንን የምግብ አሰራር የምትመለከቱ ሁሉ ሰላማችሁ በያላችሁበት ይብዛ እያልኩኝ ዛሬ ደግሞ ፈጣንና እንደዚህ ቆንጆ የሚጣፍጥ ለምሳ ወይም ለእራት የሚሆን የፒዛ አሰራር ይዤላችሁ መጥቻለሁ። ወደ አሰራሩ ከመግባቴ በፊት አዲስ ሆናችሁ ለቻናሌ እንኳን በሰላም በጤና በፍቅር መጣችሁ እያልኩኝ እንደዚሁም የቆያችሁኝ ውድ ጓደኞቼ እንኳን በሰላም ቆያችሁኝ እያልኩኝ እንደዚሁም አዲስ ሆናችሁ ይሄንን ቪዲዮ የምትከታተሉ ካላችሁ ስራዬን ከወደዳችሁት ላይክ እንደዚሁም ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰቡን ተቀላቀሉ ላለው አዳዲስ ስራዎችንና እንደዚሁም ነባር ስራዎችን እየሰራን እንማማራለን። ሰላም ፍቅር አንድነትን ለሀገራችን ኢትዮጵያ እግዚአብሔር አምላክ ያድልልን እያልኩኝ ወደ አሰራሩ ገባለሁ። እንድትከታተሉኝ በትህትና ጠይቃለሁ። ተከታተሉኝ። እዚህ ጋር እንግዲህ እንደምትመለከቱት ወደ ቤተሰቦቼ የምጠቀምባቸው ለሊጡ የምጠቀምባቸውን ግብአቶች አዘጋጅቻለሁ። ዱቄት፣ ኦሊቭ ኦይል፣ እርሾና ጨውና እንደዚህ ውሃ አዘጋጅቻለሁ። እነሱን እንግዲህ እየጨማመርን እንነጋገራለን። መጀመሪያ ሊጡን ማቦካበት ነቃ እንደዚህ አይነት መልኩ አዘጋጃለሁ። ዱቄቱን እጨምራለሁ። በመቀጠል እርሾን እጨምራለሁ። ከዛን በኋላ እንደዚሁ ትንሽ ጥየጨው ቁንጣሪ ጨው እጨምርና አንድ ላይ አዋህደዋለሁ። በመቀጠል እንግዲህ ወደ 2 የሾርባ ማንኪያ የሚሆን የኦሊቭ ኦይል አዘጋጅቻለሁ። እሱን እንጨምርበታለን። ቤተሰቦቼ ስራዬን ከወደዳችሁት እንግዲህ ሁሉንም ግብአቶች ዲስክሪፕሽን ቦክስ ላይ አስቀምጣለሁ። እሱን እያያችሁ መስራት ትችላላችሁ ማለት ነው። በመቀጠል እንግዲህ ወደ 130 ሚሊ ሊትር የሚሆን ውሃ አዘጋጅቻለሁ። ለብ ያለ ውሃ ነው ያዘጋጀሁት። ሊጡን በእንደዚህ አይነት መልኩ ቆንጆ አድርጌ አቦካዋለሁ። በእንደዚህ አይነት መልኩ ቆንጆ አድርጌ ካቦካው በኋላ ሽፍንፍን አድርጌ አስቀምጣለሁ። ወዲያውኑ መስራት የምትፈልጉ በእንደዚህ አይነት መልኩ አቦካታችሁ ወዲያውኑ መስራት የምትፈልጉ ካላችሁ እንግዲህ መጀመሪያ ከአቦካችሁ በኋላ ከጠፈጠፋችሁ በኋላ እቃው ላይ ለ10 ደቂቃ የሚሆን ኦቭን ውስጥ አብስሉት። ከዛም በኋላ ያሉትን ግብአቶች ጨምሮ ደግሞ በትክክል ማብሰል ይቻላል ማለት ነው። እንደምትመለከቱ ሊጡን እዚህ ጋር ቆንጆ ሆኖ ደርሶልኛል ማለት ነው። በእንደዚህ አይነት መልኩ ደግሞ አንድ ላይ አዋህድና የምፈልገው ፓትራ ላይ አጠፈጥፈዋለሁ። እንደዚህ አይነት መልኩ እንግዲህ ቆንጆና የሚጣፍጥ ፈጣን ፒዛ ሰርቻለሁ። ሞክሩት፣ ትወዱታላችሁ። በእንደዚህ አይነት መልኩ ቆንጆ አድርጌ ከጠፈጠፍኩት በኋላ በመንድነው ማደርገው በሹካ ወጋ አደርገዋለሁ። በመቀጠል እንግዲህ ማድረገው ምንድነው የፒዛ ሶስ አለ እሱን ጨምሬ ከላይ ቅብት አደርገዋለሁ። አንድ ቀን ደግሞ ቆንጆዬ ፒዛ ሶስ ሰራለሁ እንደ እግዚአብሔር ፈቃድ። እንደዚህ አይነት መልኩ ካደረኩ በኋላ ከላይ ቺዝ አደርግበታለሁ ከላይ። እንደዚህ አይነት መልኩ በቂ ነው። ከላይ ደግሞ ዋናውን ስለምናደርግ በእንደዚህ አይነት መልኩ ካደረግን በኋላ የምንፈልጋቸውን ግብአቶች አሉን ብለን መስራት የምንፈልግባቸውን ግብአቶች ከላይ እናደርጋለን ማለት ነው። እኔ እዚህ ጋር ፓፕሪካ ተጠቅሜያለሁ። እንደም ዘላሚ ተጠቅሜያለሁ። እንደምታውቁት ብዙ አይነት ዘላሚ አለ። እዚህ ጋር የከበሬ ስጋ የተሰራ ዘላሚ ነው የተጠቀምኩት። በእንደዚህ አይነት መልኩ ከደረደርኩት በኋላ ያለኝን የኦሊቫ ፍሬ ደግሞ የወይራ ፍሬ ከላይ አድርግና በመቀጠል መጨረሻ ላይ ቺዙን አደርጋለሁ።
እንደምትመለከቱት ቆንጆ አድርጌ እንግዲህ ከላይ ነስንሻለሁ ወደ ኦቨን አድርገውና አበስለዋለሁ እንግዲህ ቤተሰቦቼ ከ35 ደቂቃ በኋላ በእንደዚህ አይነት መልኩ ቆንጆ ሆኖ በስሎ ወጥቶልኛል ማለት ነው ከወደዳችሁት ስሩና ሞክሩት እላለሁኝ እንግዲህ ውድ ቤተሰቦቼ በጣም ቀላል ፈጣን እንደዚሁ ጣፋጭ የሆነ ፒዛ ነው የሰራሁት ስሩ ሞክሩት እላለሁ በድጋሜ ስራዬን ከወደዳችሁት ላይክ አድርጉ እንደዚሁም ለምታውቁ ለቤተሰቦቻችሁ ሼር አድርጉልኝ በሌላ የምግብ አሰራር እስከምንገናኝ እንግዲህ መልካም ጊዜ መልካም የሥራ ሳምንት ይሁንላችሁ እያልኩ ሰናበታችኋለሁ ባይ ባይ